በሆርሙዝ የባህር ሰርጥ የተቀሰቀሰው እሳታማ ፍጥጫ የአሜሪካና የኢራን ወታደራዊ ግብግብና የዓለም ሰላም በፈተና ላይ በአሁኑ ሰዓት ዓለማችን በፖለቲካዊና ፖለቲካዊ ውጥረቶች ማጥ ውስጥ ገብታ ባለችበትና የሀያላን መንግስታት ፍላጎት በየባህር ሰርጡና በየብሱ ድንበር ላይ በሚላተምበት በዚህ አስቸጋሪ ወቅት ዓለም ትኩረቱን በከፍተኛ ሁኔታ እየሳበ አንድ አዲስ አስፈሪ ወታደራዊ ግጭት በመካከለኛው ምስራቅ ሰማይ ስር ተቀስቅሷል። ይህ ቀውስ ተከሰተው ደግሞ የዓለም የነዳጅ ፍሰት ደም ስር ተብሎ የሚጠራው እጅግ ስትራቴጂካዊ በሆነው የሆርሙዝ ባህር ሰርጥ ላይ ነው። ይህ ጠባብ የውሃ መስመር ለዘመናት የኃይል ፉክክር መድረክ ሆኖ ቢቆይም አሁን ግን በአሜሪካና በኢራን መካከል ያለው ፍጥጫ ወደ ቀጥተኛ የተኩስ ልውውጥና ወደ ወታደራዊ እርምጃ ተሸጋግረዋል። ይህ በሁለቱ ሀገራት መካከል የተፈጠረው ግጭት ሰላም የራቀውና ቀጠናው ይበልጥ ወደ ጦርነት አዘቅት ውስጥ ሊከት የሚችል የዓለምን ኢኮኖሚ ሰንሰለት ሊበጣጥስ የሚችል አደገኛ ሰንኮፋ ሆኖ ብቅ ብሏል። በሚቀጥሉ ደቂቃዎች የምንመለከተው ትንታኔ ይህ ጦርነት ነጋሪት እንዴት እንደተጎሰመ፣ የአሜሪካ የጦር መርከቦች በኢራን ድሮኖችና ሚሳኤሎች እንዴት እንደተከበቡ፣ እንዲሁም የዋይት ሀውስ ቁንጮ ዶናልድ ትራምፕ ለቴህራን የሰጡት እጅግ አስገራሚና አስፈሪ ማስጠንቀቂያን በዝርዝር የሚዳስስ ይሆናል። የግጭቱ መነሻ የሆነው ትላንት አመሻሽ የተከሰተው ክስተት ነው። የዩኤስ ማዕከላዊ እዝ ሴንቲኮም ይፋ ባደረገው መረጃ መሰረት 3 ግዙፍ ዘመናዊ የአሜሪካ ባህር ኃይል አውዳሚ መርከቦች ማለትም ዩኤስኤስ ትራክስተር፣ ዩኤስኤስ ራፋል ፔራልት እና ዩኤስኤስ ሜሰን በሆርሙዝ ባህር ሰርጥ በኩል ወደ ኦማን ባህር ሰላጤ ጉዟቸውን እያደረጉም ነበር። እነዚህ መርከቦች ቴክኖሎጂ ተራቀቁና ማንኛውም የአየር ሆነ የባህር ላይ ጥቃት የመመከት አቅም ያላቸው ቢሆኑም በዚህ ሂደት ግን ያልተጠበቀና ያለምንም ትንኮሳ የተሰነዘረው ጥቃት ተስተናግደዋል። ከኢራን ወታደራዊ ይዞታዎች የተኮሰው ሚሳኤሎች፣ የድሮን መንጋዎችና በፈጣን ጀልቦች የታገዙ ጥቃቶች በእነዚህ መርከቦች ላይ ተከፍተውባቸዋል። አሜሪካ ይህን ድርጊት ኢፍትሐዊ ትንኮሳ ስትል የጠራችው ሲሆን ወዲያውኑም ራሷን የመከላከል እርምጃ መውሰዷን አስታውቃለች። የአሜሪካ ጦር ለዚህ ጥቃት የሰጠው ምላሽም ፈጣንና አጥፊ ነበር። የአሜሪካ አየር ኃይል የባህር ላይ ተቀናጅተው በወሰዱት እርምጃም ጥቃቱን ለመሰንዘር በኃላፊነት ላይ የነበረው የኢራን ወታደራዊ ተቋማት ኢላማ ተደርገዋል። ጥቃቱ ያረፈው ደግሞ ዝም ብሎ የትም ቦታ ሳይሆን ኢራን ሚሳኤልና ድሮን የምታስወነጨፍባቸው ስፍራዎች የጦር እዝና ቁጥጥር ማዕከላት እንዲሁም የስለላና ክትትል ተቋማት አይኤስአር ኖድስ ነው። የአሜሪካ ባለስልጣናት እንደገለጹት እነዚህ ተቋማት የአሜሪካ መርከቦች እንቅስቃሴ ለመከታተል ጥቃት ለማድረስ ዋነኛ መሳሪያ ሆነው ሲያገለግሉ የሚቆዩ ናቸው። ጥቃቱ በዋነኝነት በባንደር አባስና በቃሻም ደሴት አካባቢ ባሉ ወታደራዊ ስፍራዎች ላይ ያተኮረ እንደነበር ሲኤንኤን ዘግበዋል። ይህ በሁለቱ ኃይሎች መካከል የተደረገው የተኩስ ልውውጥ ለወራት ያለ የሁለቱ ሀገራት መካከል የነበረውን ተሰባሪ የተኩስ አቁም ስምምነት አደጋ ላይም ጥሎታል። የሚገርመው ግን ይህ ግጭት በተከሰተ ማግስት ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አውዱን ይበልጥ አሟሙቀውታል። ትራምፕ በራሳቸው ማህበራዊ ሚዲያ ገጽ ትሩዝ ሶሻል ሚዲያቸው ላይ ባሰፈሩት መልእክትም የአሜሪካ ጦር የኢራን ጥቃቶች እንዴት በቀላሉ እንዳመከነ በስድ ንባብ መልክ ገልጸውታል። ወደ መርከቦቻችን የተኮሱት ሚሳኤሎች በቀላሉ ተመተዋል፣ ድሮኖቹን በአየር እንዳሉ ተቃጥለዋል፣ አመድም ሆነዋል ብለዋል። ትራምፕ ድሮኖቹን ተመተው ወደ ውቅያኖስ ሲወድቁ የነበረው ሁኔታ ሲገልጹም ልክ እንደ ቢራቢሮ ወደ መቃብር በውበት ስትወርድ በማለት በጦርነት መሃል ያለውን ግጥማዊ አገላለጽ ተጠቅመዋል። ይህ አገላለጽ የአሜሪካ ወታደራዊ የበላይነት ለማሳየት የኢራንን አቅም ለማሳነስ ታስቦ የተሰነዘረ የቃላት ጦርነት እንደሆነም ግልጽ ነው። ሆኖም ትራምፕ በዚህ ብቻ አላበቁም። ለቴህራን መሪዎች እጅግ ከባድ ማስጠንቀቂያ አስተላልፈዋል። ኢራን አዲስ ስምምነት ላይ በፍጥነት ካልፈረመች ወደፊት ከፊት ከጠነከረና ይበልጥ በኃይለኛ ሁኔታ እናጠፋቸዋለን ሲሉ ዝተዋል። ፕሬዚዳንቱ አክለውም ኢራን የኒውክሌር መሳሪያ ማግኘት እድል ቢኖራት ኖሮ ያለምንም ማመንታት እንደምትጠቀምበት ገልጸው ነገር ግን ያ እድል መቼም እንደማይሰጣት አሜሪካ የራሷን ኃይሎች ለመጠቀም ማንኛውንም ዋጋ ለመክፈል ዝግጁ መሆኗን አስታውቀዋል። ይህንን ጥቃት ትራምፕ ከኤቢሲ ኒውስ ጋር ባደረጉ የስልክ ቆይታም የፍቅር መታ ላፍታብ ሲል መጥራታቸው ደግሞ ጥቃቱ ለጊዜው ማስጠንቀቂያ መሆኑን ኢራን አሁን ካልተገታች ቀጣዩ እርምጃ እጅግ አስከፊ እንደሚሆን ለማሳየትም ነው። በሌላ በኩል የኢራን ወገን ያለው ትርክት ፍጹም የተለየ ነው። የኢራን ጦር ኃይሎች ቃል አቀባይ የአሜሪካ አየር ጥቃቶች በወታደራዊ ይዞታዎች ላይ ብቻም ሳይሆን በቀሽም ደሴቶች ላይ በባንደር ካሜርና በሲራክ የባህር ጠረፍ አካባቢዎች የሚገኙ የሲቪል መኖሪያዎች ላይ ጉዳት አደርሰዋል ሲል ከሰዋል። ኢራን አሜሪካን
ሁለት ዋና ነጥቦች ትከሳለች። አንደኛው በሲቪሎች ላይ ጥቃት ፈጽማለች የሚል ሲሆን ሁለተኛው ደግሞ በሆርሙዝ ባህር ሰርጥ እያመራ የነበረውን የኢራን ጫኝ መርከብ ኢላማ ለማድረግ የተኩስ አቁም ስምምነት ጥሳለች የሚል ነው። ኢራን ለዚህ ድርጊት ተመጣጣኝ እርምጃ ወስጃለሁ ማለት ከባህር ሰርጥ በስተምስራቅ ከቻባሃር ወደ በስተደቡብ በሚገኘው የአሜሪካ ወታደራዊ መርከቦች ላይ ጥቃት መሰንዘሯ የመንግስት መገናኛ ብዙሃን በኩል በቪዲዮ መግለጫ ይፋ አድርጋለች። ይህ ግጭት ከመከሰቱ ከአንድ ቀን ቀደም ብሎ ረቡዕ ዕለት ተፈጠረው ሌላ ክስተትም ለውጥረት መባባስ እንደ ምክንያት ይጠቀሳል። የአሜሪካ ጦር በኦማን ባህረ ሰላጤ ላይ የነበረውን ኤምቲ ሃን የተባለውን የኢራን ሰንደቅ ዓላማ ጫኝ ነዳጅ መርከብ ወደ ኢራን ወደብ ለመግባት ሲሞክር በአውሮፕላን ተኩስ እንዲቆም ማድረግ ተዘግቧል። አሜሪካ መርከቡ በተደጋጋሚ ያስጠነቀቀች ሲሆን ትዕዛዙን ባለመቀበል ምክንያት የአውሮፕላን ጥይቶች የመርከቡን መሪ እንዲመቱ ተደርገው ከጥቅም ውጭ ሆነዋል። አሜሪካ ይህን እርምጃ የወሰደችው መርከቡ በአሜሪካ የጣለውን የባህር ላይ እገዳ በመጣስ እንደሆነም ገልጻለች። ይህ ክስተት ደግሞ የኢራን ቁጣ ቀስቅሶ ለሐሙስ ጥቃት መንገድ ሳይጠርግ እንዳልቀረም ይገመታል። በሆርሙዝ ባህረ ሰላጤ የተከሰተው ወታደራዊ ጥፋት ውጥረት ደግሞ በፖለቲካዊ ፍላጎቶችና በኃይል ፍልሚያ ውስጥ የዓለም ሰላም ምን ያህል ተሰባሪ መሆኑን ያሳያል። የሁለቱ ሀገራት የመከላከያ ኃይሎች በትኩረትና በንቃት እንዳላቸው የሌላኛውን እንቅስቃሴ የተከታተሉ ባሉበት በዚህ ሰዓት ዓለም በቀጣይ ምን ሊፈጠር ይችላል የሚል ስጋት ውስጥ ሆናም ውጤቱን እየጠበቀች ትገኛለች። የሚሳኤልና የድሮን ጥቃቶች፣ የባህር ላይ ውገዳዎች፣ የቃላት ጦርነቶች ተደምረው መካከለኛው ምስራቅ ወደ ግለት ማማ ላይ አውጥተውታል። አሜሪካ ሁኔታውን እንዲባባስ አንፈልግም ብትልም የጦር መርከቦቿ ግን ለከፋ ጦርነት ዝግጁ ሆነው የባህር ሰርጡ እያቋረጡም ነው። የኢራን ወታደራዊ ተቋማት መመታታቸው ትራምፕ የሰጡት ግልጽ ማስጠንቀቂያ የዚህን ግጭት አደገኝነት ከምንጊዜውም በላይ አጉልቶታል። በቀጣይ ቀናት የሚኖረው ዲፕሎማሲያዊ እንቅስቃሴ ወይም ተጨማሪ ወታደራዊ እርምጃ የዚህን ታሪካዊ ፍጥጫ መጨረሻም የሚወስን ይሆናል። የውጥረቱ ሌላኛው ምዕራፍ የተጀመረው በተባበሩት አረብ ኤሚሬትስ በኩል ነው። ኤሚሬትስ መከላከያ ሚኒስቴር ዛሬ ማልዳ ባወጣው መግለጫም በሀገሪቱ ላይ የተሰነዘሩ የሚሳኤል ድሮን ጥቃቶች የአየር መከላከያ ስርዓት በተሳካ ሁኔታ ማክሸፉን አስታውቀዋል። ይህ ጥቃት የተፈጸመው አሜሪካ በሆርሙዝ ባህረ ሰላጤ የሚገኙ መርከቦች ላይ የምትሰነዘረችው ጥቃት ማክሸፏን በአጸፋዊ የኢራን ወታደራዊ ይዞታዎች መመታቷን ካወጀች ከጥቂት ሰዓት በኋላ ነው። ኤሚሬትስ ለዜጎቿ በሰጠችው ጥብቅ መመሪያም በአየር ላይ ከተመቱ ድሮኖች የሚራገፉ ፍርስራሾች እንዳይነኩን፣ ፎቶ እንዳይነሱ አሳስባለች። ምንም እንኳን እስካሁን በኤሚሬትስ በኩል የደረሰ የሰው ሕይወት መጥፋትም ሆነ የንብረት ውድመት ባይኖርም ጥቃቱ ግን ግጭቱ ከሁለቱ ሀገራት አልፎ ወደ ጎረቤት ሀገራት መግባቱን የሚያሳይ አደገኛ ምልክት ነው። ይህን አስፈሪ ግጭት ለማርገብ በዲፕሎማሲ ጥረት ቢሆንም በከፍተኛ ፍጥነት እየተከናወነ ነው። ፓኪስታን በዚህ ሂደት ውስጥ ዋነኛውን የአስታራቂነት ሚና እየተጫወተች ትገኛለች። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳራ ከኢራኖቻቸው አራቺ ጋር በስልክ መነጋገራቸው ስምምነት ሳይዘጉ በቅርብ እንደሚፈረም ያላቸው ተስፋም ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ በበኩላቸው ጦርነቱን ለማስቆም ከቴህራንና ከዋሽንግተን ጋር ቀን ከሌሊት ግንኙነት እያደረጉ መሆናቸውን በቴሌቪዥን በሰጡት መግለጫ አረጋግጠዋል። ሆኖም ግን የቃላት ጦርነቱ ወታደራዊ እርምጃው ከዲፕሎማሲያዊ ፍጥነት ቀደሞ እየመረጠም ይገኛል። በኢራን ወገን ደግሞ ሁኔታው ይበልጥ ወደ ኃይል ቁጥጥር እያመራ ነው። ኢራን በሆርሙዝ ባህረ ሰላጤ ላይ የሚያልፉ መርከቦችን ለመቆጣጠር ቀረጥ ለመጣል የሚያስችል አዲስ የመንግስት ተቋም መመስረቷን የባህር ላይ እርምጃ መረጃ ሰጪ ድርጅቶች ዘግበዋል። ፕሪዝን ገልፍ ስትሬት ኦፍ አውቶሪቲ የተሰኘው ይህ አዲስ ተቋም በባህር ሰርጦ የሚያልፉ መርከቦች ሁሉ ፍቃድ እንዲጠይቁና ክፍያ እንዲፈጽሙ የሚያስገድድ ስራ አዘርግተዋል። ይህ የኢራን እርምጃ በዓለም አቀፍ ንግድ ፍሰት ላይ ትልቅ ስጋት የፈጠረ ሲሆን በመቶዎች የሚቆጠሩ መርከቦች በፋርስ ባህረ ሰላጤ ውስጥ ታጉሮ እንዲቀሩም አድርጓል። አሜሪካ ይህን የኢራን እርምጃ ዓለም አቀፍ ሕግ የጣሰ መሆኑን በመግለጽ ለዚህ ተቋም ክፍያ የሚፈጽሙ ኩባንያዎች ላይ ማዕቀብ እንደምጥል አስጠንቅቃለች። የኢራን ባህር ኃይል ተጽዕኖ በቻይና ሰራተኞች የሚመራ የነዳጅ መርከብ ላይ ጥቃት ከመሰንዘር ደርሷል። በማርሻል አይላንድ የተመዘገበው የቻይና ሰራተኞች የነበሩት ይህ መርከብ ጥቃት ሲሰነዘረበት ቻይና ስጋቷን ከመግለጽ ባለፈ የቀጠናው ግጭት በዓለም አቀፍ ደረጃ ያለውን ተጽዕኖ አጉልታ ታሳይታለች። ይህ ክስተት ደግሞ የኢራን አጋር እንደሆነች የምታወቀው ቻይና በቀጣዩ ጉዳዩ ላይ የምትይዘው አቋም ምን ሊሆን ይችላል የሚለው ጥያቄ አስነስተዋል። ኢራን ዓላማ ባህር ሰርጡ ላይ ያላትን ፍጹም የበላይነት ማረጋገጥ በአሜሪካ የጣለችባት የነዳጅ እገዳ ላይ ጫና ለመፍጠር መሆኑን ግልጽ ነው። በዚህ ግጭት ውስጥ የእስራኤል ሚና ቀላልም አይደለም። በሚቀጥለው ሳምንት በዋሽንግተንና በእስራኤል በሊባኖስ መካከል የሚደረገው ቀጥተኛ ድርድር ግጭቱን ለማርገብ ይሄዳል ተብሎ ተስፋ ቢጣልበትም የኢራንና የአሜሪካ ፍጥጫ ግን ይህንን ተስፋ በጥላ ስር እንዲቆይ አድርጎታል። እስራኤል የኢራን ኒውክሌር ፕሮግራም እንዲቆም ያላት ተጽዕኖ አቋም አሜሪካ ይህንን ፕሮግራም ለመግታት የጀመረች ጦርነት የቀጠና ሁኔታ ይበልጥ ውስብስብ አድርጎታል። ትራምፕ በሰጡት ማስጠንቀቂያም ኢራን ኒውክሌር መሳሪያ ማግኘት እድል እንደማይሰጣት ድጋሚ ማረጋገጣቸው አሜሪካ ለዚህ ግብ ማንኛውንም አይነት መስዋዕትን ለመክፈል ዝግጁ መሆን ያሳያል። የዓለም ኢኮኖሚ በዚህ ግጭት ምክንያት በከፍተኛ መንቀጥቀጥ ውስጥ ገብተዋል። የሆርሙዝ ባህር ሰርጥ መዘጋት የነዳጅን ተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ እንዲጨምር ማድረጉ አልቀረም። ደቡብ ኮሪያ የመሳሰሉ 60% ነዳጃቸውን በዚህ ሰርጥ በኩል የሚያስገቡ ሀገራት የነዳጅን ዋጋ ለመቆጣጠር ሊከሰት የሚችለውን የኢነርጂ ቀውስ ለመከላከል አዳዲስ መመሪያዎችን እያወጡም ነው። አሜሪካ በኩሏ የኢራን ወደቦችን መዝጋት
የባህር ላይ ገደብ በማድረግ በቴህራንና ኢኮኖሚያን ለማሽመድመድ እየጣረች ትገኛለች። ይህ የኢኮኖሚ ጦርነት ደግሞ ወታደራዊ ግጭት ከመሻገሩ ዓለም በቀጣይ ሊከሰት የሚችለውን የዋጋ ግሽበት፣ ኢኮኖሚ ውድቀት በስጋት እየጠበቀች ነው። ትራምፕ ለቴህራን የሰጡት የፍቅር መታ የተሰኘው ጥቃት የወታደራዊ ቋንቋ ማስጠንቀቂያ መሆኑ ግልጽ ነው። ይህ ማለት አሜሪካ የኢራን ወታደራዊ አቅም ሙሉ በሙሉ የማውደም አቅም ያላት፣ ለጊዜው ግን ዲፕሎማሲ ስምምነት እንድትፈረም እድል የሰጠች መሆኑን ያሳያል። ኢራን ከፍተኛ ህመም ይጠብቃታል የሚለው የትራምፕ ንግግር ስምምነቱ ካልተፈረመ አሜሪካ ወደ መጠነ ሰፊ ጦርነት ለመግባት እንደማታመነታ የሚያሳይ ነው። ኢራን በበኩሏ ጠላት ስትል የጠራችው አሜሪካ ጦር መምታቷንና በቀሽም ነስት አካባቢ የተኩስ ልውውጥ ማድረጓን አውጃለች። ለቴህራን መሪዎች ቢሆንም ወደ ኋላ ማፈግፈግ ቀላል እንዳልሆነ ያሳያል። በአጠቃላይ በሆርሙዝ ባህር ሰረጥን በዙሪያ ባሉ አካባቢዎች ታየው ይህ አስደንጋጭ ወታደራዊ እንቅስቃሴ የዓለምን ደህንነት አደጋ ላይ ጣለ ታሪካዊ ክስተት ነው። የአሜሪካ ጦር መርከቦች መሰለፍ፣ የኢራን ድሮኖች ሚሳኤሎች መተኮስ እንዲሁም የኤሚሬትስ አየር መከላከያ ስርዓት በንቃት መሰራታቸው በቀጠና ወደ ከፋ ጦርነት አፋፍ ላይ መድረሱን ያረጋግጣል። የፓኪስታን አደራዳሪነት ዓለም አቀፉ ማህበረሰብ ጥረት ቢቀጥልም በሁለቱ ኃይሎች መካከል ያለው ጠመንጃ አፈሙዝ ግን አሁንም እንዳጋለ ነው። በቀጣይ ቀናት የተፈረሙት ስምምነት ወይም የሚወሰደው ተጨማሪ ወታደራዊ እርምጃ የዚህን ዓለም አቀፋዊ ውጥረት በመጨረሻ የሚወስን ይሆናል። ዓለም በትኩረትና በስጋት የሆርሙዝን ሰርጥ እያየች ውጤቱን ትጠብቃለች።